ጌታ ኢየሱስ እሱንም ዘመኑን ይባርክ። ጌታ ይባርክ። ማሙሽ እግዚአብሔር ይባርክ። አንድ መልእክት ደርሶኛል። አይ ቲንክ ኮንፈርም እንድታረጉ ይፈልጋሉ። እዚህ እንጨቱ ላይ ያሉ ሰዎች አይ ቲንክ እንዲወርዱ አይደል ተብሏል አይደል? እርግጥ አይደል? እዚህ ጋር እንጨቱ ላይ ያላችሁ ሰዎች እንጨቱ አስተማማኝ ስላልሆነ ዛሬ የምትሰሙት ቃል የሚያልፈው ጸጋ አስተማማኝ ነው። አሜን ነው። አሜን። ስለዚህ ይውረዱ አይደል? ከዛ ጋር ውረዱና ወደዚህ እንድትመጡ በጌታ ፍቅር እንጠይቃለን ማለት ነው። እግዚአብሔር ይባርካችሁ። እንጨቱ አስተማማኝ ስለሆነ ለሴፍቲ እንጂ እግዚአብሔር ከእናንተ ጋር ስላለ ምንም አትሆኑም። ግን ደግሞ የሌሎችን ቃል ማክበር ስላለብን እስቲ አጨብጭቡላቸው። የሆሳዕና ወጣቶች፣ ወንዶች፣ እናቶች፣ አባቶች ታዛዦች ናቸው። አጨብጭቡላቸው። ጌታ ይባረክ። ሃሌሉያ። ሰዓቴን ፈጠን ጊዜ ይጠቀማለሁ። ከሰዓቱም ፕሮግራማችን በጣም ልዩ የመጨረሻው ዝናብ የሚዘንብበት በጊዜ 8 ሰዓት የምንጀምርበት ፕሮግራም ይኖረናል ማለት ነው። እስቲ እዚህ ጋር የመሰከሩትን ሰዎች ወደዚህ ያምጧቸው። ለአዳዲስ ነፍሳትን ጸልያለሁ። ጌታ ኢየሱስ ይባረክ። ሬሳ ተሸክመን ከሆስፒታሉ ያመጡ እግዚአብሔር ዛሬ ነፃ ወጥቷቸው በድል ቆመዋል። ጌታ ይባረክ። እግዚአብሔር ይመስገን። ክብር ለሱ ይሁን። ፈውሶት የጸና ይሁን። በጌታ በኢየሱስ ፈውሶት የጸና ይሁን። ማን ነው ስጦታ ሊያመጣ ያሰበው? እሳቸው ራሳቸው። ጌታ ይባርኩት። አመሰግናለሁ። ጌታ ኢየሱስ ይባርክሽ። አሜን። ክብር ለጌታ አምጡለት። አንድ አጭር መልእክት መናገር ፈልጋለሁ። አሁን እዚህ ጋር ወደ እናንተ ስንመጣ ለራሳችን ሀሳብ ለራሳችን ለሆነ ነገር ገንዘብን ፈልገን ወይ ደግሞ ስጦታን ፈልገን የትኛውም አይነት ነገር ፈልገን አይደለም ወደ እናንተ የመጣ ነው። እናንተን ለማገልገል ወደዚህ የመጣ ነው። እግዚአብሔር ይመስገን። በዚህ ደስተኞች ናቸው አይደል? ግን ከእናንተ አንድ የቤት ስራ ሰጣችኋለሁ ማለት ነው። የእሷን ምስክርነት አንዴ ለመስማት ስለምፈልግ ከሰማው በኋላ በዚህ ቦታ ላይ ብዙ ያልተከፈሉ ወጪዎች አሉ። ይህ ፕሮግራም ሲደረግ ሙሉ ወጪውን የሸፈነው ቤተክርስቲያናችን ኤልሻዳይ ዓለም አቀፍ ቤተክርስቲያን ነው። በዚህ ፕሮግራም ላይ ኦልሞስት ከ1.8 ሚሊዮን ብር በላይ ወጪ ተደርጓል። ብዙ እዚህ ጋር ያሉ ወጪዎች ያልተከፈሉ አሉ ማለት ነው። 10 ደቂቃ የበረከት እድል ሰጥና ለአዳዲስ ነፍሳት ጸልዬ የእግዚአብሔርን ቃል ሰምተን ጌታ የተናገረኝ መልእክት አለ። ለህዝቡ ጸልያለን።